ሰላም ሰላም እንዴት ናችሁ? ደህና ናችሁልኝ? ሁሉ ሰላም ነው? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እንዴት ቆያችሁ? እንዴት ሰነባበታችሁ? እኔ ያለው ደህና ነኝ። በጣም አምራለሁኝ አይደለ? እግዚአብሔር ይባረክ። እግዚአብሔር ውብና ግሩምና ድንቅ ውብ አድርጎኝ ፈጥሮኛል። ማንም ሰው በእኔ ላይ ቅርጽ ማውጣት ማጠለሻሸት እንደዚህ ላድርግሽ ብሎ ዲኮር ሊሰራብኝ አይችልም። ሰዎች የሰሩትን ነገር ሰዎች ራሳቸው ያበላሻሉ። እኔን ግን የፈጠረኝ አምላኬና ጌታዬ እግዚአብሔር ስለፈጠረኝ እርሱ ብቻ ነው በእኔ ላይ አለቃም ስልጣንም ያለው። ለነገሮች ለችግሮች ቦታና ስፍራ አልሰጥም። ዙፋን ላይ አስቀምጫቸው አላቆለጳጵታቸውም። ምክንያቱም እኔን የፈጠረው እግዚአብሔር ብቻ በእኔ ቤት በእኔ ውስጥ ይከበራል። ቦታ ያለው ለእግዚአብሔርና ለእግዚአብሔር ብቻ ነው። እናንተ ጋስ ለምሳሌ አንድ ነገር ላሳያችሁ። ሃይላንድ ነው። ሰዎች ሰርተውታሉ። ቅርጹን ሬክታንግል ሁሉን ነገሩ ዲዛይኑን ሰዎች ሼፕ አድርገው ሰርተውታሉ። ይሄንን ነገር ላበላሸው ብል ማበላሸት እችላለሁ። እንዴት ብትሉን ላሳያችሁ። ከፈትኩት፣ ሰበርኩት። እንደ መጀመሪያ አይደለም ሰውየው ሰሪው እንደሰራ ሳይሆን እኔ እንደፈለኩት አድርጌ ልስራው ላበላሸው እንደዚህ አድርጋለሁ። ይሄንን መልሼ እንደ ቦታ አደርጋለሁ ብል ሊያምርብኝ ላያምርም ይችላል። ስለዚህ እንሞክር። ስለዚህ ሰውየው እንደሰራ ባይሆንም በስሱ ተመልሷል። እንደ መጀመሪያ ባይሆንም ተጨማዳዷል፣ ተሰባብሯል። የመጀመሪያ መልክ አልሰጠም። ድጋሚ አበላሻለሁ ብል እንደዚህ እንደማይመለስ ሁላ አድርጌ ማበላሸት እችላለሁ። ለምሳሌ አያችሁት? አሁን ይሄ ተበላሸ። ስለዚህ የመጀመሪያ ሼፕ፣ የመጀመሪያ ቅርጽ፣ የመጀመሪያ ከለር የለውም ማለት ነው። ስለዚህ የፈለጋችሁትን ነገር ለማድረግ አያምርም። አንቺን ሰዎች መጥተው ሊያበላሹ ቅርጽ ለማውጣት ቢሞክሩ አይችሉም። ምክንያቱም እድል የላቸውም። አንቺን ሊያበላሽ አንተን ሊያበላሽ አይችልም። ሰሪው ትክክለኛ ሰሪ ነውና ሊያበላሽ አይችልም። ሰሪው በትክክል ሰርቶታልና እኔን መጥቶ በትክክል አልተሰራሽም ብሎ ጄጅ ሊያደርግ ሊቀስር አይችልም። ሰሪው ሲሰራ የሰዎችን አቴን ለማፈልጎ አይደለም የሚሰራው። ሰዎችን አትራክት ለማድረግ ፈልጎ አይደለም እኔን ሲሰራኝ። እኔ ለራሴና ለሱ እንድኖር ውብና ግሩም አድርጎ ሰራኝ። ሲሰራኝ የሰዎችን እርዳታ አልፈለገም። አንቺ እግዚአብሔር ሲሰራሽ የሰዎችን እርዳታ ፈልጎ ካልሰራሽ አንቺ የሰዎችን እርዳታ ፈልገሽ የሚታያቸው ለምንድን ነው? ሰዎችን ተስፋ አድርገሽ በርሽን ከፍተሽ የምትጠብቂው ለምንድን ነው? ከሰው ዘንድ ተስፋ አድርገሽ የጠበቅሽው ሰዎች ተስፋ አድርገሽ ስትጠብቂያቸው አንድ ቀን ሊሰብሩሽ ይችላሉ። አንድ ቀን መጣለው ብለው ሊዘገዩ ይችላሉ። በዛን ሰዓት ተስፋ ትቆርጫለሽ፣ ትጠወልጊያለሽ፣ ቅርጽ አልባ ትሆኛለሽ፣ ፊትሽ ማዲያት በማዲያት ይሆናል። ኤኒዌይስ ዲፕሬሽን ውስጥ ትገቢያለሽ። ኤኒዌይስ የመስሪያት አቅም ጉልበት ኦፖርቹኒቲ አይመጣልሽም። ነገር ግን በርሽን ከፍተሽ አምላክሽን ጠብቂ። አምላክን የጠበቀ ሰው በሩን ከፍቶ እግዚአብሔርን የሚጠባበቅ ሰው ከፈለገው ነገር ተጓድሎ አያውቅም። ፍላጎቱ ሳይሳካለት ቀርቶ አያውቅም። ድሪም በውስጡ ያለውን ህልሙን ሳይደርስ ቀርቶ አያውቅም።
ስለዚህ ምንድነው ድሪምሽ ምንድነው ህልምሽ የት ነው መድረስ የምትፈልጊ ሰዎች ወደ ህልምሽ ግብ እንዲያደርሱ እድል አትስጪ እድል ሲሰጫቸው ምንድነው የሚያደርጉት እንደፈለግሽው ሳይሆን ቅርጽ አልባ አድርገው አበላሽተው ከህልምሽ ሳትሆኚ ወይም ደግሞ ከዳር እስከ ሳትደርሺ መሃል ላይ ተንጠልጥለሽ ቀርተሽ ትቀሪያለሽ በዛን ሰዓት የሰዎች መጠቋቋሚያ ትሆኛለሽ ስለዚህ ሰዎችን ሳይሆን መጠበቅ ያለብሽ በር ከፍተሽ መጠበቅ ያለብሽ እግዚአብሔርን ብቻ ይሁን እግዚአብሔርን የሚጠባበቁ ሰዎች ከመልካም ነገር አይጓደሉም Thank you ስለሰማሽ